ሰውነቴ እንደምን አላችሁ የምንወዳችሁ እየቀነሰ መጣ። ቻናላችን ቤተሰቦች ቻናላችን አቤ ስታር፣ እኔ ደግሞ አቤ ነኝ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩ። ሰሞኑን እንግዲህ በተለያዩ ጉዳዮች መካከል መራርጠን ወደ እናንተ ይበጃሉ ያልናቸውን ይዘንላችሁ ቀርበናል። ማህበራዊ ሚዲያ በስፋት ሲንሸራሸሩ ከሰነበቱና ብዙ ሽፋን አግኝተው ከቆዩ ጉዳዮች መካከል የተክለ ሃይማኖት ወይም የእግረኛው ሚዲያ ዋና አዘጋጅ የተክለ ሃይማኖት ጉዳይ ይገኝበታል። ተክለ ሃይማኖት እንግዲህ በዚህ ሳምንት በስፋት መነጋገሪያ ሆኖ የቆየ ጋዜጠኛ ነው። ለዚህም እንግዲህ መነጋገሪያነት ያበቃው ተክለ ሃይማኖት የሚጋብዛቸውን እንግዶች ያንጓጥጧል። ለእንግዶቹ ክብር አይሰጥም። ከዚህም ጋር በተያያዘ እንግዲህ እንግዶቹን ጠንከር ባለ ቃላት ሸንቆጥ እያደረገ ያሸማቅቃል የሚሉ ተቺዎች በብዛት ሲስተዋሉ ሰንብተዋል። ምናልባት እንግዲህ ተክለ ሃይማኖት ሰው ነው፣ ችግር ሊኖርበት ይችላል። እንደ ማንኛውም ሰው ስህተት ሊሰራ ይችላል። ነገር ግን ይህንን ስህተቱን እንዲያርም ስህተቱን ማሳየት እና ከችግሩ እንዲወጣ ማድረግ እየተቻለ ከዚህ ባለፈ ግን አካላዊ ወይም ተፈጥሯዊ አካሉን መሰረት ያደረጉ ስድቦችና ውርጅብኞችንም ሲያስተናግድ ሰንብቷል። ይህን ማድረግ ግን ተገቢ ነው ብለን አናምንም። አንድ ሰው እሱ ባልሰራውና ፈጣሪ ባደለው አካሉ ላይ ሊተች ሊወቀስ አይገባም። የሱ የግሉ ጉዳይ በሆነው በሀሳቡ ላይ የሰራውን ስህተት እንዲያስተካክል ሀሳብ አቅጣጫ መጠቆም፣ ሀሳብ መስጠት እየተቻለ ተክለ ሃይማኖት እንግዲህ ሶፍትዌር የተገጠመለት ኮምፒውተር አይደለም። እሱም ሰው ነው። እንደ ማንኛውም ሰው ስህተት ሊሰራ ይችላል። ችግር ሊኖርበት ይችላል። ይህንን ችግሩን እንዲያርም ደግሞ ችግሩን በግልጽ በማሳየትና የተሻሉ አቅጣጫዎችን በመጠቆም ከዚህ ችግር እንዲወጣ ማድረግ ይቻላል። ስለሆነም እንግዲህ ስህተትን በስህተት ማረም አይቻልምና ተሳስቷል ብለን ያሰብነውን ጉዳይ እንዲያርም የምንፈልግ ከሆነ ይህን ሰው ከችግሩ ለማውጣት መፍትሄ አቅጣጫዎችን መጠቆምና መልካም የሆኑ ነገሮችን ማሳየት ነው እንጂ የባሰ እልክ ውስጥ እያስገባን ወይም ደግሞ ሌላ ስሜት ውስጥ እየከተትን ሰውየው እንዲጎዳና አለባሌ ነገር ውስጥ እንዲገባ ማድረግ ያን ያህል ተቀባይነት የለውም። ያፈነገጠ ጉዳይ ነውና መስተካከል አለበት ብለን እናምናለን። በብዙዎች ዘንድ በበጎ አድራጎት ስራዎቹና በማህበራዊ ተጽዕኖ ፈጣሪነቱ የሚታወቀው ማስተር አብነት መታመሙ ተነግሯል። ማስተር አብነት እንግዲህ ወደ ውጭ ሀገር ሄዶ ለመታከም እንዳቀደና የኢትዮጵያ ሕዝብም ጸሎት እንዲያደርግለት ለምኗል ነው የተባለው። ማስተር አብነት እንግዲህ ለብዙ ኢትዮጵያውያን ችግር ፈጥኖ በመድረስ የሚታወቅና የቀና ልብ ባለቤት እንደሆነ ብዙዎች ይመሰክሩለታል። ይሁን እንጂ ወጣት እንግዲህ ከቅርብ ጊዜ ወዲህ የጤና እክል እንደገጠመው ፍንጮች እየታዩ እንደነበረ ሲወሩ ከራርመዋል። ይሁንና እንግዲህ ይህ ወጣት ኤምኤን ሚዲያ ላይ ቀርቦ ሰሞኑን እንደተናገረው ታምም ያለው የኢትዮጵያ ሕዝብም ጸሎት ያድርግልኝ፣ በቅርቡም ወደ ውጭ ሀገር ሂጄ መታከም አይቀርም ሲል ተደምጧል። ማስተር አብነት እንግዲህ በብዙሃኑ ኢትዮጵያውያን ዘንድ በመልካም ተግባሩ የሚታወቅና በብዙ ወጣቶች ዘንድ እንደ ሞዴል የሚወሰድ የበጎ አድራጎት ተምሳሌት የሆነ ወጣትም ነው። ታዲያ ይህ ወጣት እንግዲህ ሰሞኑን ኤኤምኤን ሚዲያ ላይ ቀርቦ በተናገረው መሰረት በጸና እንደታመመና ከሀገር ውጭ ሂዶ መታከምም እንዳቀደ በግልጽ ተናግሯል። ይህ ወጣት እንግዲህ ኢትዮጵያውያን ጸሎት ያድርጉልኝ ሲልም አሳስቧል። ማስተር አብነት በህመሙ ምክንያት ከሀገር ውጭ ለሕክምና እንደሚጓዝና የኢትዮጵያ ሕዝብ ጸሎት እንዲያደርግለት ከማሳሰብ ውጭ በምን አይነት በሽታና በምን ሁኔታ ላይ እንዳለ ግን በግልጽ የተናገረው ነገር የለም። የሆነው ሆኖ ብዙ ቲክቶከሮችና ዩቲዩበሮች በዚህ ጉዳይ ላይ በደንብ እየተነጋገሩበት አጀንዳም እያደረጉት አይደለም። ይህም የሚያሳየው እንግዲህ እነዚህ በዚህ ጉዳይ ላይ ቀድሞ የተረዱትና የጠበቁት ነገር እንዳለም ማሳያ ነው እየተባለ ነው። ማስተር አብነት ህመሙን ችሎ ለብዙ ኢትዮጵያውያን ህመም መፍትሄ ሲሆን የቆየ ወጣትም ነው። ታዲያ ይህን ወጣት እግዚአብሔር ምሕረቱን እንዲለክለት እንመኛለን። ፈጣሪ ጨርሶ እንዲምረውም እንጸልይለታለን። ሌላው እንግዲህ በዚህ ሶሻል ሚዲያ መነጋገሪያ ሆነው ከሰነበቱ ጉዳዮች መካከል የቲክቶከሯ ዩቲናስ ጉዳይ ነበረ። ዩቲናስ እንግዲህ እንደሚታወቀው በ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከአዶናይ ጋር አንገት ለአንገት ሲተናነቁ ቆይተው በመጨረሻም እንግዲህ በአዶናይ አሸናፊነት አዋርዱ ቢጠናቀቅም ይቺው ቲክቶከር እንግዲህ የምስራቅ አፍሪካ አይኮኒክ አዋርድ በሁለት ዘርፍ
ታጭታ የምረጡ ቅስቀሳ ስታጧጡፍ ቆይታለች። እናም እንግዲህ ከትናንት በስቲያ በተጠናቀቀው የምርጫ ዘመቻ ወቅት በብዙ ተመልካቾች ዘንድ የቀዳሚነት ተመራጭ በመሆን አንደኛ ሆና እንዳጠናቀቀች፣ ቀጣይ ግን የዳኞች ምርጫ ብቻ እንደሚቀራት ይፋ ያደረገችበትን መልእክት ተመልክተናል። ሌላኛው እንግዲህ በዚህ ሰሞን በማህበራዊ ሚዲያ በብዛት መነጋገሪያ ሆነው ከተመለከትናቸው ጉዳዮች መካከል አንድ የፕሮቴስታንት ፓስተር ሲሰብክ እንግዲህ የፈጠረው ስህተት ነበረ። ይህም እንግዲህ ከቱሪስቶች ጋር በተያያዘ በተለይ ወደ ኢትዮጵያ የሚመጡ ቱሪስቶች በአጋንንት ተስበው ወደ ሰሜኑ ክፍል ይሄዳሉ። ይህም እንግዲህ ይሄኛ አካባቢ እንዳይጎበኝ እንቅፋት ሆኖብናል። ይህም እንግዲህ የአጋንንት ስራ ነው። ይህን የአጋንንት ስራም እንግዲህ መሰባበር ይጠበቅብኛል እያለ ሲዝት ተመልክተነዋል። እንደዚህ አይነት ጥላቻን የሚዘሩ ሃይማኖትን ከሃይማኖት ተቻችለው እንዲኖሩ የማያስችሉና በህዝቦች መካከል እንዲሁም በሃይማኖቶች መካከል መቃቃርንና ጥላቻን የሚዘሩ ስብከቶችን ኃይል ይባሉ በምዕመኑም ዘንዳ ጆሮ ሊነፈጋቸው ይገባል የሚል መልእክት አለን። ይህ ፓስተር እንግዲህ ምናልባት በስሜታዊነት ተነሳስቶ ያስተላለፈው እንጂ መሰረት ያለውና ጭብጥ ይዞ የሰበከው ስብከት አይደለም። እንደዚህ አይነት መሰረተ ቢስ የሆኑ ስብከቶችን ተከታዩ ምዕመንም ቢሆን ጆሮ ሊነፍጋቸውና ኃይል ሊላቸው ይገባል የሚል መልእክት አለን።